ሰላም ሰላም የቻናላችን ቤተሰቦች እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ ጋር ሁሉ ሰላም? ዛሬ ደግሞ ከስንት ቆይታ በኋላ በአዲስ ቪዲዮ ተገናኝተናል። ዛሬም ያው ሸርም ያልኩላችሁ እኔ የምወደውን እኔ ደስ የሚለኝን እኔ ሰላም የሚሰጠኝን መንገድ ነው። ምክንያቱም እርግጠኛ ነኝ የተወሰኑ ሰዎች እንደኔ እንደዚህ የምትወዱ ልትኖሩ ትችላላችሁ። የተፈጥሮ አድናቂ ተፈጥሮ የምትወዱ አሁን ይሄ እንግዲህ ሳመር እየመጣ ስለሆነ የሳመር እንትን ነው ማለት ነው። ወደ መግቢያው ነው። በእርግጥ ገና ከዚህ በላይ ነው የሚያምረው። አሁን ገና ነው በደንብ የተወሰነው ዛፍም ገና እንደደረቀ ነው። ግን ቢሆንም ያምራል። በጣም ነው የሚያምረው። እንደዚህ ሀገሬ እንደዚህ ቢሆን ብላችሁ ተመኝታችሁ አታውቁም? እኔ ሁልጊዜ እመኛለሁ። ምን አለ ሀገራችንም እንደዚህ ደን ቢሆን። ደን ሲኖር ድርቅ አይኖርም። ደን ሲኖር ድህነት አይኖርም። ብዙ ነገር ነው የሚሸፍነው ደን እና እንደዚህ ትመኛላችሁ። በእርግጥ ለዚች ሀገርም እንኳን ሰጣት ደስተኛ ነኝ። እንደዚህ ለምለም ሀገር ስለሆነች እዚች ሀገር በመኖሬም በጣም ደስተኛ ነኝ። ምክንያቱም በጣም ይሄ እንደዚህ ነው የሚኖሩት የፊንላንድ ህዝቦች በጣም ደስተኞች፣ ከዓለም ሙሉ ደስተኛ ህዝቦች በየአመቱ የሚያስመዘግቡት ሪከርድ ማለት ነው። በየአመቱ ከዓለም ደስተኞች ሀገር ተብሎ የሚመዘገቡ እነሱ ናቸው። ገብታችሁ ብታየው ራሱ እንትን ላይ ኢንተርኔት ላይ እነሱ ናቸው። የፊንላንድ ናት ከዓለም አንደኛ ደስተኛ ህዝብ ያላት። ትንሽ ሀገር ናት፣ ቆንጆ ናት፣ ደስተኛ ህዝብ ያላት ናት። እኛም ደስተኛ ነን ስደተኞች፣ እዛ የምንኖረው ስደተኞች። እኔ ለራሴ ደስተኛ ነኝ። እኔም ብጠይቁኝ በጣም ደስተኛ ነኝ። ምክንያቱም እዚህ ቦታ እየኖርኩ ደስተኛ ለመሆን እንግዲህ የሆነ ችግር አለ ማለት ነው። እና ይሄ ሁለት የተቀረጸ ነው። ቤተክርስቲያን እየሄድን ማለት ነው። ሁልጊዜ በየሳምንቱ 1 ሰዓት መንገድ ነርተር እንሄዳለን ቤተክርስቲያን ለመሄድ እና ለዛ ነው እንደዚህ ያው መኪናው ሙር እያለ ነው ወደ ሁሉም ወደ የሚሄድበት ወደ ጉዳዩ ማለት ነው። እና ይሄን ይመስላል የፊንላንድ ጫካ፣ የፊንላንድ ደን መሬት በጣም ነው ደስ የሚለው። ሁሉም ቦታ ነው እንደዚህ። ግማሽ መሬቷ እንደዚህ በደንና በባህር የተሸፈነ ነው። በፊንላንድ የምትታወቀው በባህር በደን በቃ በዚህ ትታወቃለች። በጣም ለምለም ሀገር ናት። በጣም አሁን በየእንትኑ ያለውን አሳያቸዋለሁኝ። እንደዚህ የቀረጽኩ ሸርላቸዋለሁ። ምክንያቱም መጀመሪያ እኔ የምወደውን ነው ለሰው ማጋራት የምወደው። ምንም ይሁን ምን ምግብም ይሁን የሆነ ነገር እኔ የምወደውን ነገር ነው ለሰው ሸር ማድረግ የምፈልገው። ለዛ ነው ይሄንን እንትን እምላችሁ። አንዳንድ ሰዎች ላይመቻቸው ይችላል፣ ግን ደግሞ ሁሉንም ሰው ይመቸዋል ማለት አይደለም። ስለዚህ የሚመቻችሁ የምትወዱ በዚህ ደስታ የሚፈጥርላችሁ ሰዎች ካላችሁ አንድም ሰው ቢሆን ለእኔ ደስ ይለኛል። ምክንያቱም ሁሉንም ሰው ማስደሰት ስለማይቻል ማለት ነው። እና ምንላችሁ ፈልጌ ነው በቀደም በባለፈው ቪዲዮ ላይ እዚህ ሀገር ፊንላንድ ሀገር ላይ ሀብታምና ደሃ የሚለየው በቤት አሰራር ደሃ የሚኖረው ፎቅ ላይ ነው። ሀብታም የሚኖረው እንደዚህ መሬት የያዘ ቤትና ጫካ ውስጥ ነው ብያቸዋለሁ። አሁን ይሄ የምታዩት ጫካ በሙሉ ውስጡ ቤት አለው። በቃ ጫካ ነው፣ ቤት አለው። በጣም በቃ ደስ የሚል ባህር ዳርቻ ላይ እንደዚህ ጫካ ላይ ነው የሚኖሩት። እነዚህ ግን ሀብታሞቹ ናቸው እንጂ ማንኛውም ሰው አይኖርም። ብድግ ብለ ጫካ ላይ ማንኛውም ሰው ሊኖር አይችልም። ምክንያቱም ሀብታሞች ናቸው። ሁሉ ነገር የከተማው ኑሮ የማያመልጣቸውም፣ የገጠሩ ኑሮ የማያመልጣቸውም። የገጠሩ ኑሮ በጣም ደስ ብሏቸው ልጆቻቸው ደስተኞች፣ ልጆቻቸው ሃይምሯቸው ፈጣን የሆኑ ፖዘቲቭ የሆኑ ልጆች ነው የሚወለዱት። እዚህ ቦታ የሚወለዱ እዚህ ቦታ የሚኖሩ ልጆች እና ይሄ አሁን የምታየው ጫካ በሙሉ ውስጡ ቤት አለ። ጫካ ውስጥ ላይ ቤት አለ። እንዴት ያለ ግቢ ቤት፣ እንዴት ያለ የሚያምረው ቤት ማለት ነው። ይኸው እያያችሁት ነው። እዚህ አካባቢ እንኳን ቪዲዮ ላይ የሚታይ ቤት አለ እዚህ
ቤት ነው ታፔላ ነው አይዶ ነው። ይሄ ቤት ታፔላ ነው። እንትኑ ዳር ያለው መንገዱ ዳር ያለው ታፔላ ነው። ይሄ እንኳን ግን ጫካው ውስጥ ላይ እንዴት ሰው እዚህ ላይ እንዴት ይቀመጣል እስከምትሉ ድረስ ሰው ይኖራል። እና እኔም በጣም ደስተኛ ነኝ እዚች ሀገር በመኖሬ ማለት ነው። እስኪ ፊንላንድ ሀገር የምትኖሩ ስደተኞች ሀበሾች ኮመንት ጻፉ። ምክንያቱም እንደኔ እንደዚህ አይነት ነገር የምትወዱ የምታደንቁ እንደገና ደግሞ ፊንላንድ የምትኖሩ ከሆናችሁ ደግሞ ታውቁታላችሁ የፊንላንድን ወይዘር ምን አይነት ሀገር እንደሆነችም። ያ ግን ወደ ሌላ ሀገር የምትኖረው ይሄ ደግሞ ሁሉም አውሮፓ ሀገር አይደለም ያለው። የሚገርማችሁ ሁሉም አውሮፓ ሀገር እንደዚህ ደን የለውም፣ እንደዚህ ባህር የለውም። የተወሰኑ ሀገሮች ምናልባት ኖርዌይ ወይ ደግሞ ስዊዝ ናት ኖርዌይ እንደዚህ የሚያምር ስዊዝ ናት ኖርዌይ ወይ ጫካ ነው ተራራ ብቻ እንደዚህ ያላት እንጂ ሌላ ሀገር እንደዚህ ብዙም የለም። ፊንላንድ ግን በቃ ግማሹ መሬቷ ሰው ከሚኖርበት ይልቅ ባህርና ደን ያለበት ነው የሚበዛው። እና ይሄንን ያልኳችሁ በቀደም እንዳልኳችሁ ይኸው እነዚህ አሁን ባህርም ሲፈልጉ ባህር ዳር መስራት ይችላሉ። ባህር ዳርቻ ላይ ባህር ሙልት ነው። በየሄዳችሁበት ባህር አለ፣ በየምትኖሩበት አካባቢ ባህር አለ። በቃ ስለዚህ አንዳንዶቹ ባህር ላይ ይሰፍራሉ። ምንም ችግር የለባቸውም። እንደዚህ ጫካ ውስጥ ይሰፍራሉ። ምንም ችግር የለባቸውም። ምክንያቱም የፊንላንድ ጫካ በሙሉ አደገኛ የሆነ ነገር የለውም። ለዛ ነው የሚኖሩበትም ማለት ነው። እና የሁርለት ጉዟችን ይሄን ይመስል ነበር። ደስ የሚል ሁልጊዜ ቤተ ክርስቲያን ስንሄድ በቃ እየተደሰትን ነው የምንሄደው። ይሄን እያያችሁ አለመደሰት ይከብዳል እውነት ለመናገር። እና በጣም 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 በቃ ተፈጥሮ ማየት እንደዚህ አረንጓዴ ነገር ማየት በጣም ሰላም ይሰጠኛል፣ እኔ ማለት ነው ያስደሰኛል። ሁልጊዜም እንደዛ ነው እንትን የምለው ማለት ነው። በቃ እንደዚህ አይነት ቪዲዮ ካየሁ አላልፍም። እንደዚህ አይነት ቪዲዮ አልኩኝ ሶሪ፣ እንደዚህ አይነት አካባቢ ካየሁ አላልፍም። ግዴታ በቃ ቀርጻለሁ፣ ደስ ይለኛል፣ ወደዋለሁ። ልክ ቁጭ ስል ማለት ነው ልጆችን አስተኝቼ እንትን ስል ምናምን ቴሌቪዥን ላይ ከፍቼ ራሱ አየዋለሁ። ምክንያቱም ሰው የሚወደውና አይደለም የሚያደርገው። ስለዚህ እኔ ደግሞ ደስ የሚለኝ እንደዚህ አይነት ነገር ነው። ለትንሽ ሰዓት እዛ ቤተክርስቲያን ደርሰን ስንመለስ ማለት ይቅርታ፣ ደርሰን ስንመለስ በቃ ከከተማው ግርግር፣ የከተማው የፎቁ የመኪናው ብዛት፣ የሰው ብዛት ያስጨንቀኛል። የእውነት ነው የምላችሁ ያስጨንቀኛል። በቃ እዚህ ካለንበት ከተማ ስንመጣ እፎይ እላለሁኝ። በቃ እዚህ የምንሄደው በእግራችን ምንም ብንፈልግ ስራ ብትሄዱ፣ ትምህርት ቤት ብትሄዱ፣ ልጆቻችሁን ቦታ ልታደርሱ ብትሄዱ፣ ምንም ብታረጉ በእግራችሁ ሁሉንም ነገር የሚያስጨንቅ ነገር የለውም። ስለዚህ እንደዚህ ስለለመድኩኝ እኔ ከተማ ሲሄድ ይጨንቀኛል። በቃ ውስጤ ነው የሚረበሸው። እና ፊንላንድ ዘመኗን ይባርክ። እውነት ለመናገር ፊንላንድን እወዳታለሁ። የልጆችም ሀገር ናት፣ ለእኔም ሀገሬ ናት። ተቀብላኛለች። ተቀብላስ ሁሉን ነገር ደስተኛ ሁኜ እንድኖር ደስተኛ ህይወት እንድኖር ያደረገችኝ ሀገር ስለሆነች በጣም ነው የምወዳት እውነት ለመናገር። እና የኔ የሁለት ቆይቴ የና ውሎ ይሄን ይመስል ነበረ። እዩት። ይሄ አሁን የተፈጥሮ ድንጋይ ነው። እንደዚህ ይሄ ማለት ነው። ይሄ የምታዩት የተፈጥሮ ነው። ምንም ሰው የካበው አይደለም፣ ሰው ያደረገው አይደለም። ይሄ ተፈጥሮ ነው። አሁን ገና አሁን ወር ስንት ነው? ወር 7 ወር 6 ወር 7 ወር 8 ወይ በስመ አብ። በቃ ውጭ ላይ ዶሮ ነው የሚሏችሁ። በቃ ስትሄዱ አድራችሁ ስትወዱ ብትውሉ አይደክማችሁም፣ እንትን አይላችሁም። በቃ በጣም ነው ደስ የሚላችሁ። በጣም በቃ ፎቶ አነሳለሁ፣ ቪዲዮ ቀርጸዋለሁ፣ ምን እላለሁ፣ ምንም አልጠግብም እንደዛ አድርጌም ማለት ነው። ያ እና በተረፈ ይሄን ይመስላል የዛሬው ቪዲዮአችን። ከወደዳችሁ ደስ ካላችሁ
ኮመንት ጻፉ፣ ሸር አርጉ፣ ሰብስክራይብ አርጉት ለሚወዱድ ሰዎች እንዲዳረስ ማለት ነው። ያ እኔ ብዙ ጊዜ እንደዚህ አይነት ቪዲዮዎች ሸር ማለት እፈልጋለሁ። ምክንያቱም በእርግጠኝነት እንደኔ እንደዚህ የሚወድ ሰው ይኖራል። ለዛ ነው። በተረፈ አመሰግናለሁ። መልካም ጊዜ ይሁንላችሁ። ባይ ባይ።